ሰላም የዩቲዩብ ተመልካቾቼ እንዴት ናችሁ? ዛሬ ማሳያችሁ ቀላል የሆነ የፈጢራ አሰራር ነው። እዚህ ጋር የሚያስፈልገን ሁለት ኩባያ ፍርኖ ዱቄት፣ ትንሽ ጨው እና ዘይት ዱቄቱ ላይ እንደዚህ ያደረኩበት እና ግማሽ የሾርባ ማንኪያ ቤኪንግ ፓውደር አደርግበትና ለብ ባለ ውሃ አሸዋለሁ ማለት ነው። ውሃው ለብ ማለቱ ዱቄቱ ሊጡ ለስለስ እንዲልልን ይረዳናል። በደም ማሸት አለብን። ቢያንስ ለ15 ደቂቃ ለ20 ደቂቃ በደም ሊጡን መታሸት አለበት። እንደዚህ ስሙዝ ሆኖ ከሊጡ እንደዚህ ከሆነልን በኋላ ከድነ ነው ለ20 ደቂቃ ሸፍነን ማስቀመጥ አለብን ለስለስ እንዲል። ከዛም እዚህ ጋር ከ20 ደቂቃ በኋላ እንቁላልና እዚህ ጋር ትንሽ ወተት አድርጌ አዘጋጅቻለሁ። ይሄን መጨረሻ ላይ ሊጡን ከዳመጥን በኋላ ነው ይሄን የምጠቀመው። በደንብ መትቼ እዚህ ጋር አረፋ እስኪወጣው ድረስ በደንብ መትቼ በደንብ እንዲዳረስ አስቀምጠዋለሁ። ትንሽ ጨው እንደዚህ ታደርጉበታላችሁ። ከዛ ይሄንን ያው ሊጡን ከዳመጥን በኋላ ነው መጥበሻ ላይ ካረግን በኋላ ነው የምንጠቀመው። እዚህ ጋር ሊጡን ሁለት ቦታ ከፍለዋለሁ። እኔ ያው ሁለት ስለምሰራ ነው። እናንተ እንደ ብዛቱ 4 ቦታ ብዙ የምታወቁ ከሆነ 4 ቦታም 5 ቦታም ማድረግ ትችላላችሁ። ከዛን እንደዚህ ቀጭን አድርጌ እዳምጠዋለሁ፣ ስስ አድርጌ ማለት ነው። አያችሁት? እንደዚህ በጣም ልጥጥ አድርጌ ከዳመጥኩት በኋላ እዚህ ጋር እኔ ቂቤን የተጠቀምኩትኝ፣ እናንተ ከዘይት የገበታ ቂቤ ወይም ዘይት ማድረግ ትችላላችሁ። እኔ የምግብ ቂቤ እዚህ ጋር እንደዚህ በብሩሽ አደርሰዋለሁ። ከዛን እንደዚህ ጠቀልለዋለሁ ካዳረስኩት በኋላ። እንዲህ ከጠቀለልኩት በኋላ ክብ አድርጌ ይሄንን አሁን ድጋሚ ለ15 ደቂቃ ያህል አስቀምጠዋለሁ። ከዛ ሁለተኛውንም ሊጥ ዳምጠውና ያው ደሴም ፕሮሰስ ነው።
አዳምጬ እንትን እላለሁ። ከዛ ጠቅልዬ ያስቀመጥኩትን እዚህ ጋር ድጋሚ እንደዚህ በክብ ቅርጽ እንደዚህ አስይዘውና ከፈለጋችሁ 4 ማዕዘንም ማድረግ ትችላላችሁ። እንደዚህ በጣምም ስስ አላደርገው እንዲህ በክብ አድርጌ መጥበሻ ላይ እጥደዋለሁ ማለት ነው። የጋለ መጥበሻ እዚህ ጋር የጋለ መጥበሻ አለኝ። ከዛ እሱ ላይ እንደዚህ የዳመጥኩትን አደርግበታለሁ። መጀመሪያ መጥበሻው በደንብ መጋል አለበት። ከዛ እዚህ ጋር ጋል ሲልልኝ ትንሽ ከተጠበሰ በኋላ ሊጡ ትንሽ ዘይት ዳርዳሩ ላይ ዘይት አደርግበትና በደንብ እንዲጠበስ አደርገዋለሁ። ከላይ እንደዚህ ንፍት ሲል አየር ሲይዝ አየሩ መውጣት አለበት። ከዛ ያላችሁ ከገልብጬ ትንሽ ነው ማበስለው። ከገለበጥኩት በኋላ ለምን አንደኛውን ሊጥ ስለምደርብበት መጨረሻ ላይ ነው በደንብ ማበስለው። ከዛ እንደዚህ ሁለተኛውንም ሊጥ እንዳቀደሙ እንደዚህ አበስለዋለሁ። ከዛ ደረቅ ካለ በኋላ እንደዚህ ትንሽ ዘይት አደርግበትና እንደ ጠበስ አደርገዋለሁ። ከዛ የወለችው መጀመሪያ የጠበስኩትን ሊጥ አድርጌ እንቁላል ቅድም የመታውትን እንቁላል እንደዚህ አደረኩበትኝ። ከዛ በሹካ እንደዚህ እንቁላሉን አዳርሰዋለሁ። ከዛ ሌላኛውን ሊጥ እንዲህ በጀርባ በኩል ነው የምደርበው። በውስጠኛው በኩል ሳይሆን በጀርባ በኩል ላይ ደረብኩበት አንደኛውን ሊጥ ማለት ነው። ከዛ በደማ በስለዋለሁ ማለት ነው። ድጋሚ እዚህ ጋር ትንሽ ዘይት አድርጌ ቂጣው በደም እንዲጠበስ አደርገዋለሁ። ከዛም በኋላ እንቁላሉ ከበሰለልኝ በኋላ በደንብ አወጣዋለሁ። ሪዛልቱ ይሄን ይመስላል። ከለሩ ያምራል። እንደዚህ ጎልደን ሲሆን በደንብ ሲጠበስልን እናወጣዋለን ማለት ነው። ለገበታ ዝግጁ ነው። ከዛ ከፈለግን እንደዚህ ቆራርሰን ላዩ ላይ ማር ማፍሰስ ወለላይ ሆነ ማር ፈሰስ ማድረግ እንችላለን። ማር ካላችሁ ፈሰስ ማድረግ ትችላላችሁ ከላይ። እናም በስተመጨረሻ ይሄን ይመስላል ማለት ነው። ያው ቀላል የሆነ የፈጢራ አሰራር ዘዴ ነው። ሞክሩት፣ ትወዱታላችሁ። ውስጡም ሌየሩ እንደዚህ ነው። አያችሁ፣ የተደራረበ ሆኖ ፍትፍት ያለ ነው። እናም ይሄን ይመስላል። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ስላያችሁልኝ ቴንኪዩ፣ አመሰግናለሁ። ባይ